እኔ እንደ እናት እዚች ምድር ላይ ያለ ብዬ አላስብም። እናት ማለት ሁሉም ነገር ናት፣ ሁሉም ነገር ማለት ነው። እኔ እግዚአብሔር ታሪኬን ይቀይረው። በቃ እኔ አሁን ተስፋ የቆረጥኩ ልጅ ነበርኩኝ። እኔ እናቴን ስላሰብኩ ነው እንጂ ማርያምን ዛሬ ራሱ እዛ ጎዳና ላይ ነበርኩኝ። ሱሰኛውኝ ቆሻሻውኝ ነበር የምኖረው ማለት ነው። ግን እናቴን ስላሰብኩኝ ጠነከርኩኝ፣ ጥንካሬ ተሰማኝ። ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ያው እኔ በረከት ሊስትሮ ነኝ እና ዛሬ ደግሞ ያው ለየት ባለ ነገር መጥቻለሁ። ያው ዛሬ እሁድ ነውና እሁድ እኔ ስራ አልወጣም ነበር፣ ግን የቤት ኪራይ ደርሶብኝ ነው። ለዛ ደግሞ ያው ገንዘብ ትንሽ ስለሚያስፈልገኝ ልሸቃቅል ብዬ ነው የወጣው እንጂ እሁድ እኔ ስራ አልወጣም ነበር እና የእሁድ ውሎዬን ማሳያችሁ ይሆናል። ግን ከዛ በፊት ግን ከመግባቴ በፊት እውነት እኔ ሁሌም ደም ለእናቴን በጣም ነው የምወዳት እና ለሷ አንድ ግጥም ልልላት እፈልጋለሁኝ። እሺ ግጥሙን ልበልላችሁ። እናቴ አንቺን የመሰለ ቆይ እንዴት ይገኛል? የእናትነት ፍቅርሽ እስካሁን ይዞኛል። ከርቀት ለውኜ ባይኔ ባላይሽም ሁሌ አስብሻለሁ መቼም ማረሳሽም። ራሴን ቀይሬ ደግሞ አሳይሻለሁ አንቺን ለማስደሰት ወደፊት ሄዳለሁ። እማ ተራራ ለመውጣት ትንሽ ቢዘገይም አንቺንማ እያሰብኩ ምንም አይከብደኝም። እወድሻለሁ እናቴ። እንግዲህ ጋይስ እኔ እናቴን ከምነግራችሁ በላይ ነው የምወዳት። ቃላት የለኝም ለሷ አይደለም ግጥም እሷን የሚገልጽልኝ ምንም ቃል የለኝም ለኔ። እና እንደውም አሁን እሷ ሽሮና በርበሬ ልትልክልኝ ነው ከክፍለ ሀገር። የውዚ ኑሮ ውድነቱ ምናምን ስለምታስበው እና አሁን እሱን አስፈጭታ ልትልክልኝ ነው ሽሮ በርበሬ። እንዲሁም እንጀራ ራሱ ጋግር ብላይ ነበረ፣ ግን ደግሞ ያለውበት ቤትም እንጀራ ለመጋገር ስቶቭ አይፈቅዱልኝም እንጂ በጋግር ደስ ይለኛል የምር። እና አሁን ምን ብዬ ልግለጻት የምር እኔ በጣም ቃል ያጥረኛል። ስለሷ ካነሰው ደግሞ እግዚአብሔር ነገ የኔን ታሪክ ቀይሮት እንደማስደስታት እርግጠኛ ነኝ። ሙሉ ቤተሰቦቼ እንደማስደስታቸው እናቴንም ደግሞ እንደማስደስታት ከቤተሰብ ማለፍ ለሌላ እንደምተርፍ አምናለሁ። እሱንም ደግሞ እግዚአብሔር ይረዳኛል። ያው አሁን ላይ አዲስ አበባ ላይ ኑሮ ተወዷል፣ በጣም ነው የተወደደው የምር ኑሮ ጣራ ነክቷል። ያው እኔ እንደምታውቁት ቤት ነው ሰርቼ የምበላ። ቪዲዮም ቀርጬ ለቅቄላችኋለሁ አይታችሁ ከሆነ እና ውጭ ላይ መጠቀም በአሁን ሰዓት ጭራሽ አይታሰብም። ምክንያቱም ውጭ ከተጠቀምኩ ዋስ መኖር አይቻልም። ያው እንጀራም አሁን እናቴ ጋግር ያለች ለምን እንደሆነ ታውቃላችሁ? አሁን ላይ እዚህ ውጭ ላይ ምናምን የሚሸጡት እንጀራዎች ምናምን ትንሽ ያጠራጥራታል። ምን እንደሚጨመር ምን ታውቃለህ? ራስህ ሰርተህ ብላ ራስህ ጋግር አይከብድም ምናምን ትለኛለች። እኔ እንጀራ ጋግሬ አላውቅም በነገራችን ላይ። እሷ ጋር ያለው አንድ ጊዜ አንድ እንጀራ ሞክሬ ነበርና እሱንም አብኩቻለሁ እንጂ አልጋገርኩትም። ግን አይከብደኝም፣ ቀላል ነው፣ ኖርማል ነው። ግን ቤት እዚህ አይፈቀድልኝም። ለጊዜው እየገዛው በላለሁኝ። ሽሮና በርበሬው ግን ይላክልኛል። ስቀበል አሳያችኋለሁኝ። ከክፍለ ሀገር ነው የሚመጣልኝ። እኔ ያለሁት አዲስ አበባ ነው። ያው እንግዲህ እኔ ከፋሚሊ ተለይቼ መኖር ከጀመርኩት 8 አመት ሆኖኛል ማለት ነው። ከቤት ወጥቼ መኖር ከጀመርኩ ውጭ ላይ ማለት ነው። በእነዚህ 8 አመታት ውስጥ በጣም በብዙ ፈተናዎች በብዙ መከራ እኔ በልጅነቴ ነው ፈተናን ያየሁት። ህይወትን በልጅነቴ አይቻለሁ። በጣም ብዙ ነገሮችን አይቻለሁ። በጣም ማለት ነው። በጣም ተስፋ እስከማስቆረጥ ድረስ የሄድኩ ልጅ ነበርኩ። ዛሬ ግን እግዚአብሔር ይመስገን ይችን ስራ እየሰራው ያመሰግንኩ እየኖርኩ ነው ማለት ነው። እና በእነዚህ 8 አመታት ውስጥ 2 ጊዜ ነው ቤተሰብ ጋር ሄድኩትኝ። ያው በተለያዩ ሱሶችም ተጠምጄ ነበር። ሱስ ውስጥ ገብቼ ነበር እና ሱስ ውስጥ ገብቼ ራሱ ለቤተሰቦቼ ሱስ ውስጥ እንደገባው አልነገርኳቸውም ነበር። ያው ደህና ነኝ አለው እደውላለሁ አንዳንድ ጊዜ ስልክ እየፈለኩኝና ምንም ሱስ እንደሌለብኝ አሪፍ ስራ እየሰራው እንደሆነ ነው የምነግራቸው። ምክንያቱም እንዲጨነቁብኝ አልፈልግም፣ እነሱ እንዳይጨነቁ ስለምፈራ። ግን እግዚአብሔር ያው የውስጤን ስለሚያውቅ አሁን ከሱስ ነፃ ነኝ። ምንም አይነት ሱስ የለብኝም እግዚአብሔር ይመስገንና
በብዙ መከራና ፈተና ስላለፍኩኝ ህይወት ብዙ ነገር አስተምራኛለች እኔን ማለት ነው። ብዙ ነገር ስላስተማረችኝ ከዚህ በኋላ እዛ ነገር ላይም እንዳልገባ ህይወት ምን እንደሆነች ቢያንስ ያው ሙሉ ለሙሉ ባላቅም ግማሹን ግን አውቄዋለሁ ብዬ ነው የማስበው እና አመሰግናለሁ። ትራንስፈርሽ ስልሳ ሁለት 80 ቴንኪው ብራዘር አመሰግናለሁ በጣም እሺ ብራዘር ቴንኪው አመሰግናለሁ። አዎ እንግዲህ ይሄ ወንድሜ ይሄው 20 ብር ነበር አንድ ጫማ የምጠርገው 50 ብር እንግዲህ በሞባይል ባንኪንግ አስተላልፎልኛል። አመሰግናለሁ ወንድሜ ደስ ይላል የምር። የመጀመሪያ ጫማ የነበረች እቺ ደግሞ እና በጣም ደስ ብሎኛል። ሌላ የተቀበልኩት ጫማ አለ የሰራው ተብዬ እሱን እሰራለሁኝ አሁን። ይሄን ጫማ ከማጽዳቴ በፊት ግን እኔ ማርያምን እኔ በቃ እናቴ ነው አሁን ምን ልበል የምር እኔ እግዚአብሔር ታሪኬን ይቀይረው። በቃ እኔ አሁን ተስፋ የቆረጥኩ ልጅ ነበርኩኝ። እኔ እናቴን ስላሰብኩ ነው እንጂ ማርያምን ዛሬ ራሱ እዛ ጎዳና ላይ ነበርኩኝ። ሱሰኛውኝ ቆሻሻውኝ ነበር የምኖረው ማለት ነው። ግን እናቴን ስላሰብኩኝ ጠነከርኩኝ፣ ጥንካሬ ተሰማኝ። ምክንያቱም ብዙ ዋጋ ለኔ ከፍላልኛለች ከቃላት ያለፈ የምር እኔ እንደ እናት እዚች ምድር ላይ አለ ብዬ አላስብም። እናት ማለት ሁሉም ነገር ናት፣ ሁሉም ነገር ማለት ነው። ጊዜ ሊለዋወጥ ይችላል፣ ቀን ሊለዋወጥ ይችላል፣ ልትወድቅ ትችላለህ፣ ልትነሳ ትችላለህ። በማንኛውም ሁኔታ እናት ግን ሁሌም ከጎን ናት፣ ሁሌም ታስባለች። እኔ እንደነገርኳችሁ ማለት ነው ጎዳና ላይ ብዙ አመት ኖሬያለሁ፣ ብዙ ሱሶችን ተጠቅሜያለሁ። ግን ለእናቴ አንድም ቀን እንኳን ማለት ነው ጎዳና እንደምኖር አልነግራቸውም። ኦልሬዲ እኔ ከክፍለ ሀገር ጠፍቼ ነው የወጣሁ። ከዛም በኋላ የማይሆን ቦታ ላይ ወደኩኝ። ለመጀመሪያ ጊዜ እንደወጣሁ ይሰራ ነበር የምሰራው። ያው ከዛ አንዳንድ ጓደኞችን መተዋወቅ ጀመርኩኝ። እንግዲህ ያው አብዛኛውን ጊዜ ሰው ከዋለበት ይሆናል ይባላል አይደለም። እነዛ ጓደኞቼ ሱስ ምናምን ይጠቀሙ ነበር። እኔ ደግሞ የማውቀው ነገር የለኝም። እስኪ አቅምሱኝ በማለት ያው ሲጋራ ምናምን እንደዚሁ አብሬ ከነሱ ጋራ ቀመስኩት። ያንን ነገር እየወሰወሰ መጣ። ዝም ብለ አጭሶ ይለኛል እና ሲጋራ ምናምን ሱስ፣ ጫት ምናምን፣ አሺሽ፣ ሲጋራ ምናምን የተለያዩ ሱሶች ውስጥ መግባት ጀመርኩኝ። በፊት መጀመሪያ ከቤተሰብ እንደወጣው ያው አልጋ ነበረ ተከራይቼ የምንተኘው። እዛ ባህር ዳር ነበርን መጀመሪያ ሰዓት እና እዛ ወለል አልጋ ነበር የምንተኘው። ስራ ሰራ ነበረ ታክሲ። ከዛ በነዛ ጓደኞች ምክንያት እንግዲህ ተበላሸውኝና እኔም እዛ ሱስ ውስጥ ገባው። ሱሱ ደግሞ ቀስ በቀስ እኔን በጣም እየጨመረብኝ ሲመጣ ወደ ጎዳና አወጣኝ ማለት ነው። እና ጎዳና ላይ ያየሁት ላይፍ ብዙ ነው፣ ብዙ መከራ፣ ብዙ እዚህ ጋር ማልጠቅስላችሁ ብዙ መከራዎች አልፌያለሁኝ እና እግዚአብሔር ከዛ መንገድ አሳልፎ እዚህ ስላደረሰኝ አመሰግነዋለሁ። ግን ከዛ ጎዳና እንዴት ልወጣ ቻልኩኝ? ያው ድርጅት በመግባት ነው። ኤንጂኦ ነው፣ የእርዳታ ድርጅት ነው እና መንገድ ላይ ምናምን ከብዙ አመታት በኋላ መቀየር ትፈልጋላችሁ? እስከመቼ ነው እዚህ ህይወት ላይ የምትቆዩት? ምናምን አሉን። እኔ ደግሞ በጣም ያ ህይወት አስጠልቶኛል፣ መሮኛል፣ የመጨረሻ ማለት ነው። ራሴን እስከ ማጥፋት ድረስ ይጃለሁ። ግን እግዚአብሔር ይመስገን ዛሬ ላይ ረድቶኝ ይሄን ስራ እየሰራው ከዛም ሱስ ወጥቼ በፊት እንግዲህ ቡሌ በላ ነበር። አሁን ንጹህ ምግብ ራሴን ሰርቼ የምበላው፣ ውጭ ምግብ አልጠቀምም። ያው ከስንት አንድ በአጋጣሚ ካልሆነ በስተቀር ቤት ነው የምሰራው እና ለእናቴ አንድ ግጥም አሁን ማለት እፈልጋለሁ። ለሷ ለወርቋ እናቴ ለሷ ስል ነው የተነሳው፣ ለሷ ስል ነው ይሄን ስራ እየሰራ ያለው፣ ለሷ ስል ነው ጠንክሬ የጀመርኩትኝ እና አስደስታታለሁ አምናለሁ እኔ 100%። እና አንድ ግጥም ልበልላችሁ። እናት ናት ትኑር ቀና ብላ፣ ጊዜ ጣለለት ከናት በስተቀር ሰው የለህምና፣ የሷን መራብ ሳይሆን የሷን መጠማት፣ የልጇ ጥጋብ ነው ሁሌ የሚታያት። እናቴ አንቺን እየራበሽ ለምን እጠግባለሁ፣ የ9 ወር ሸክምሽ ይበቃል ብያለሁ። እናቴ ሁሌም ቢሆን ሁሌ እወድሻለሁ የኔ እናት፣ ማርያም አስደስትሻለሁ የኔ ወርቅ፣ አስደስትሻለሁ እርግጠኛ ነኝ። እግዚአብሔር ደግሞ ይረዳኛል፣ ይሄን አምናለሁ። በእግዚአብሔር ሙሉ እምነት አለኝ። ረድቶኝ አንቺን እንደማስደስት ይርዳኝ፣ ያግዘኝ። እና ፋሚሊዎች እናንተም እስኪ ጸሎት አድርጉልኝ፣ እስኪ መልካም ምኞታችሁን ግለጹልኝ። እና እቺን ጫማ እናጸዳዳሻውን
ያው እንግዲህ የቤት ኪራይዋን መሙላት ስላለብኝ ነው ዛሬ እንጂ ስራ የወጣሁት የምር እሑድን ልብስ እንኳን እሑድ አላጥብም። ያጠብኳቸው ልብሶች ለብሳለሁኝ። ከዛ ጫማ ቀይራለሁ፣ ልብስ ቀይራለሁኝ። ከዛ ወክ አረጋለሁ ምናምን ብቻዬን ማለት ነው። አንዳንድ ጊዜ ከጓደኞች ጋር ወክ አረጋለሁኝ እና የሰላም ቀኔ ነው። እርፍ የምልባት ቀን ነበረች፣ ግን ይሁን ችግር የለውም። እስኪያልፍ ያለፋል ይባላል፣ ግን ሁሉም ያልፋል። እንደሚያልፍም አምናለሁ። ያልፋል። ብቻ እግዚአብሔር ጤና ይስጠን፣ የተሟላ ጤና ብቻ ይስጠን ለሁላችንም። ጤና ያለው ሰው ተስፋ አይቆርጥም። እስትንፋስ ያለው ሰው ተስፋ አይቆርጥም። እኔ አንዳንድ ጊዜ ቤተሰብ ህይወትን ሳስበው ማርያምን ህይወትን አንዳንድ ጊዜ እንዲህ ዝም ብዬ ሳስበው ይከብዳል ማለት ነው። በጣም ነው የሚከብደው፣ በጣም ከምነገር ግን ማለት ነው። አሁን እኮ እኛ ባለን አቅም እየኖርን አይደለም ብዬ ነው የማስበው። በኔ ደረጃ ነው አሁን ይሄ ዲስትሮ ሰርቼ እየኖርኩ ሳይሆን እግዚአብሔር ስለሚያኖረኝ ነው እንጂ በጣም ከባድ ነው ህይወት፣ ከባድ ነው። ግን ቀለል አድርጎ ማየት ነው። ከባዱን ነገር ቀለል አድርገን ስናየው ቢያንስ አይምሮአችን አይጨነቅም፣ አይምሮአችን ሰላም ያገኛል፣ እረፍት ያገኛል። እና ፋሚሊዎቼ ሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ሼር፣ ኮፒ ሊንክ እያደረጋችሁልኝ ለብዙ ሰው ተደራሽ እንዲሆን አድርጉልኝ። ስለምታረጉልኝም አመሰግናለሁ። እንግዲህ ዛሬ ከነጋ ይችን ጫማና የልጁን ሰርቻለሁኝ። ሌሎችን ደግሞ የሚመጡትን ደግሞ እግዚአብሔር ያውቃል። ይመጣል፣ ቁጭ ብዬ እጠብቃለሁ። እና ፋሚሊዎቼ እስካሁን አብራችሁ ስለነበራችሁ አመሰግናለሁ። እና ለእናንተ ደግሞ አንድ ግጥም ልልላችሁ ፈልጋለሁ። ይሄን ግጥም በሌላ ቪዲዮ ላይም ሰርቼዋለሁኝ እዚህ ዩቲዩብ ላይ። እሺ ልበልላችሁ። መልካም አስተሳሰብ ቢኖረን ሁላችን፣ እንደው ብንዋደድ እርስ በራሳችን፣ ካለን ለሌለው ማካፈል ብንችል መልሱ ጥቅም እንጂ ኪሳራ የለውም። ህይወት ቋጭር ናት፣ የዛሬን ነው እንጂ የነገን አናቅም። ስለዚህ እንኑር ተሳስበን በፍቅር፣ ሁላችን አንድ ነን በፈጣሪ በኩል። እወዳችኋለሁ። እና ቤተሰብ እስካሁን እንግዲህ የተከታተላችሁኝ ያደመጣችሁኝ ይመስል ነበረ። ሰብስክራይብ ያላረጋችሁ አደራችሁን ሰብስክራይብ ማድረጋችሁን እንዳትረሱ። ሼር አድርጉልኝ ለብዙ ሰው እንዲደርስልኝ። ሁላችሁንም አመሰግናለሁ። በቀጣይ እስከምንገናኝ መልካም ጊዜ